ሳክስ ፕሮ ኦኬ ሳክስ ልናይ ነው አንተና አይደል ባለፈው እርጎ የገረፍከው ልጅ ሰምቻለሁ እኔ ጋሺ ምንድነው የሚያሰሩት እርሶ ግን ጣሪያውን ቆርቆሮ እንድታለብስልኝ ነበር ትችላለህ አይ ጋሺ ኮፍየው ሚስማር የሚባለውን አወቁት ገና ከሩቅ ሲያኝ ኮፍየውን አውልቆ ነው እንደ ትልቅ ሰው ጎንበስ ብሎ ሰላም ይለኝ እኔ እኮ መዶሻ እኮ በቃል የሚይዝ ልጅ እኮ ነው ጋሺ ቆንጆ አድርገህ ነው የምትሰራው ማለት አይጠራጠሩ እኔ መሰራለሁ ጣሪያ ላይ ፀሐይ እንኳን ደፍራ አትወጣም ታፍራለህ ፀሐይን ተዋል ዝናብ ማይደፍረው ቆርቆሮ ነው ማለብስሉ አንድ ዝናብ እርሶ ጣሪያ ላይ ጠብ ካለ ስልክ ያሉት አይደለ ደውሉልኝ ማለት ሌላስ ምን ያሰራሉ ቀለምም ማሰብያለሁ ግን ትችላለህ አይ ጋሺ ከጀርቦት ያለው እርሳሳሙን ፎቅ አወቁት ሙሉን ጾም እርሳስ ነው የቀባው ተካሽ በእርሳስ ህንጻ በቀባት አይከብም መቅረጡ ትንሽ ይቀባል እኔ እኮ በጥቅስ ብሩሽ ስቴዲየም የቀባው ልጅ ነው አንድ ማንኪያ ሎዝኪ ለ15 ዳቦ ነው የምቀባው ቤት ራሱ ጋሽ ምትገርም ነው ለመሆኑ ግንባር ምን ነው እኔ እዚህ ትናንትና 7ኛ ፎቅ ላይ እየቀባው አንዷ ከ8ኛ ላይ አዘለ እሷን ላድን አብሬ ያዘለልኩ ሁለተኛ ፎቅ ላይ ደረስኩባት እዚህ ታፏ ጋር እሷን ስጋፋት መስኮት ነበረ እሷ ገባች እኔ ትንሽ የህንጻው ጠርዝ ፋቀኝ እዚህ የሚገርም ነው እሱ አይገርምም ጋሽ ቀናስን ህንጻው ነው በዘለልኩበት በኩል ተቀብቷል ልክ ስል ለካ መቀቢውን ብሩሹን ይዤ ነው የዘለልኩት ጋሽ ጉደኛ ናሻው እንዴ ርሳክስ እንደዚህ ይቻላል እንዴ በስራስ ነው የቀባሁት እንዴ ይሄ ደግሞ የሌለ የዚህ የሌለ እንዴ